ገንዘብ ወስደው ገንዘብ አልመልስልአለም አሉን። ኑሯቸው እንግዲህ የማይመልሱ ሰዎች ከሆኑ ይህንን መዝሙር መጸለይ ነው። በተከታታይ ለ40 ቀናት ነው ይሄ መዝሙር የሚታዘዘው። አንዱ መዝሙር 48 ማለት ነው። ለ40 ቀናት በተከታታይ መጸለይ ያስፈልጋል። እንዲሁም ደግሞ ሌባ ገንዘባችሁን ወስዶባችሁ አልመልስ ካላችሁና በተለይ ደግሞ የቀማችሁም ሊሆን ይችላል እና በተከታታይ 40 ቀናት ይህንን የመዝሙር ክፍል ብትጸልዩት እግዚአብሔር አምላክ ልቡ መራራት እንዲኖረውና መልካም እንዲያስብ ስለሚያደርገው በስሙ መጸለይ ነው ማለት ነው የምታውቁት ሰው ከሆነ እና ይህንን የመዝሙር ክፍል አንደኛ የመጀመሪያው ገንዘብ ወስዶባችሁ ኑሯቸው አልሰጥም ወይም ደግሞ አልመልስም ላሏችሁ ሰዎች፣ ሁለተኛ ደግሞ ሌባ ገንዘባችሁን ከወሰደባችሁ ይሄ የመዝሙር ክፍል ለነዚህ አገልግሎቶች የምንጠቀምበት የመዝሙር ክፍል ነው ማለት ነው። እንደገና ደግሞ በመንግስት መስሪያ ቤቶች ላይ ሊሆን ይችላል። ከዚህ በፊት በተደጋጋሚ ነግሬያለሁ፣ ሌሎች መዝሙራችንም ላይ ገልጬበታለሁ ይሄንን ጉዳይና ጉዳይ ለማስፈጸም ስትሄዱ በጣም አስቸጋሪ ጠባይ ያላቸው ሰዎች ሊገጥሟችሁ ይችላሉና መጀመሪያ ከቤታችሁ ከመውጣታችሁ በፊት ይህንን የመዝሙር ክፍል 7 ጊዜ ጸልያችሁ መውጣት ነው። ለምን የሚገጥማችሁ ነገር መልካም እንዲሆንና እግዚአብሔር በፊታችሁ ሞገስ እንዲሰጣችሁና ከፊት እንዲቀድማችሁ ለማድረግ ይህን የመዝሙር ክፍል መዝሙር 48ን ልትጸልዩበት ትችላላችሁ ማለት ነው። ስለዚህ ለዚህ አገልግሎት የምንጠቀምበት የመዝሙር ክፍል ነው መዝሙር 48።